ብሬክ ትሩ ጋር ወደ 2 ዓመት ከ8 ወር ወደ 2 ዓመት ከ9 ወር አካባቢ ያክል ቆይታ አለኝ። ቢዝነሱን እየሰራሁኝ ስልጠናዎችን እየወሰድኩኝ ብዙ ለውጦችን እያመጣሁ እገኛለሁ ማለት ነው። እና እንዴት ሰራው የሚለውን ደግሞ ዛሬ ተሞክሮ ሼር አደርጋችኋለሁ። እና ከብሬክ ትሩ በፊት ይህን እድል ከማግኘቴ በፊት ተማሪ እና ደግሞ አንዳንድ ተፍ የሚባሉ የመሯሯጥ ስራዎችንም እሞክር ነበረ። የሆነ ሰዓት ዩቲዩበር ነበርኩኝ። ጫማ ፈርቅ መያዝ በቃ መሯሯጥ ማለት ነው። ምክንያቱም ላይፍ ላይ በደንብ ማደግ እፈልጋለሁ፣ መቀየር እፈልጋለሁ። ተማሪ በትምህርቴም በጣም ጥሩ ግሬድ ነበረኝ አትሊስት እስከፈነዳ እና ማስበው ቶሎ ብዬ ደርሼ በቃ ለፋሚሊ በቃ እናቴ ከዚህ በኋላ አረፍ በይ እኔ ያለሁልሽ ማለት ነው የምፈልገው። ሪታየር ማስደረግ ፋሚሊን ላይፍ መቀየር አይኖ የተሻለ ነገር እንደሚገባኝ እና በቃ መቀየር እፈልጋለሁ ማለት ነው። ሶ እና የሚመስለኝ በቃ ተምሮ ተመርቆ ብቻ ምናምን ነበር የሚመስለኝ እና እህቴ ቀድማኝ ግራጁዌት አደረገች። እየተባለን ያደግነው ግራጁዌት አድርጎ ብቻ እንጂ ውስጥ እግረሽን ተስመሽ ጥሩ ግሬድ ካለሽ ምናምን ተለምነሽ ነው የምትቀጠሪው፣ ጥሩ ስራ፣ ከዛ ቤትና መኪና ይመጣል፣ ከዛ ምናምን የተባለን ነበረ። እህቴ ቀድማኝ 5 ዓመት ታላቅ እህት አለችኝ። ቀድማኝ ግራጁዌት አደረገች። አሁን ቢሮ አላት። እሺ ጥሩ ኔትወርከር ናት፣ እየሰራን ነው አብረን። ያኔ ቀድማኝ ግራጁዌት አደረገች። ከዛ ማንም ውስጥ እግሯን አልሰማትም፣ እኛ ነን ግንባሯን የሳምናት እና አዝ ኤክስፔክትድ አልነበረም። አፕላይ ያደረገችባቸው ቦታዎች መነሻ ደሞዝ ለእኔ በጣም አስደንጋጭ ናቸው። በእኔ ቤት በጣም ትልቅ ፊውቸር እንዴ ዳቦ ራሱ ማታ ይዤ አልገባም ማለት ነው አይደለም። ቤተሰቦቼ ቅጥረኛ እናትና አባት ነው ያሉኝ። እነሱን ላሳርፍ ይቅር ነው። እነሱ ደግሞ እንደውም በደህና ጊዜ ቤት ምናምን አላቸው። ኢማጂን በእኛ ሰዓት ደግሞ እና በቃ ያንን ስላየሁኝ ልክ 11 ኮሮና እንደመጣ ነበረ 2 ሴሚስተር ላይ ያለ መስራት የጀመርኩት ቅድም ያልኳችሁ ነገሮች ፕሪንት ማድረግ ቲሸርት ላይ በቃ የሆነ 3 ሳምንት ደግሞ ተቀጥሬ ገቢ አምጣ። ያኔም አርፈሽ ተማሪ ምን ጎደለብሽ ምናምን የተባልኩ ነበረ። ግን አንድ ጉዞ አንድ ህይወት ላይ የምንሄድበት ጉዞ ደስ የሚለን የምንወደው ዋጋ የምንከፍልለት ስለሚያደርስ ነው አይደል? እኔና እናንተም በቃ የምንጓዘው እኔም ዛሬ ብሬክ ትሩን አግኝቼ ደስ ብሎ እየሰራው ያለሁት የልቤ መሻት ጋር ስለሚያደርሰኝ ነው። እና ኤቭሪዋን ራሱን መጠየቅ ያለበት አሁን የያዝኩት ነገር፣ አሁን የያዝኩት ጉዳይ፣ የያዝኩት መንገድ የልብ መሻቴ ጋር ያደርሰኛል ወይ? ካደረሰ በቃ ኢትስ ግሬት ቆንጆ ነው። እሱ መንገድ ስለሆነ የምንፈልገው ማለት ነው። እና እንደዚህ እየጣርኩኝ ምናምን እያለ 1 ዓመት ከምናምን አለፈ። ልክ 12 ልፈተን ስል ይህን እድል አገኘው ማለት ነው። ምን እያልኩ የነበረ ሰዓት መሰላችሁ? በቃ ህይወት በቃ እንደዚህ ነው። ከቤተሰብ መቀፈል ወጥቼ እንግዲህ በእኔ ቤት እየተሯሯጥኩ ነው። ቤት ውስጥ የቀየርኩት አንድ ነገር የለም። ሰው መጋረጃ እንኳን አይቀየርም። ምንም ነገር አልቀየርም። ምን ብሰራ ነው የማድገው ታዲያ ላይፍ ላይ? የምሬ ምን ባረግ ነው ስል ይህን እድል አገኘው ማለት ነው። እና ይህን እድል የሰጠኝ ዘላለም ፍስሐ ይባላል። ሁሌም አመሰግነዋለሁ። ፌስቡክ ላይ ሪኮመንድ ተደርጌ አይቼው ምናምን ከዛ በኋላ ነው የመጣሁት ማለት ነው። ከዛ በኋላ ፈርስት ታይም ላይ ብር አልነበረኝም። መረጃውን መጀመሪያ እንደሰማው ማለት ነው እሰራለሁ፣ እሯሯጣለሁ፣ ግን የተቀመጠ ብር የለኝም። ቢኖር እንኳን 1-2 ሺህ ብር ካተረፍኩኝ 2 ሺህ ብር ጂንስ ገዛበታለሁ። ጂንሱ በቃ መልክ እሰራለሁ። ዘናጭ ድሃ ስለሆንኩ ምንም ብር የለኝም። እዚህ ደግሞ ስልጠና መግዛት አለብን። ኦፍኮርስ እንደ ሌሎች ትላልቅ ቢዝነሶች ይህን ያህል ትልቅ ኢንቨስትመንት አልጠየቀንም፣ ግን የሚያስገኘው ደግሞ በጣም ትልቅ ነው። የመጣሁት ደግሞ ስልጠና ልገዛ ነው። ስለ ስልጠናው ሰማው። ስለ ስልጠና እንኳን ሰምቼ አላውቅም ነበረ። አትሊስት ቢዝነስ ላይ እየሞከርኩኝ ነው። ላይፍ መቀየር እፈልጋለሁ። ገንዘብ እንዴት ቤተሰብ ዋጋ እንዳስከፈለ ስለማውቅ ለገንዘብ እየተሯሯጥኩኝ ነው። ግን ፐርሰናል ዴቨሎፕመንት ግን የመጀመሪያ ነበረ። ከዛ በፊት ሞቲቬሽን እሰማ ነበረ፣ ግን ያን ያህል ለውጥ አላመጣሁበትም። እና መጀመሪያም ስሰማ መረጃውን የመሰለኝ በቃ ተነሱ ተለወጡ ምናምን የሚሉ ነበር የመሰለኝ። ቢሆን እንኳን ብዬ ነው የተመዘገብኩት አክቹሊ። ምክንያቱም ከምንም ከመተኛት አትሊስት ተነሳ የሚል ሰው ይሻላል።
አክቹሊ ሞቲቬሽንም አይደለም በጣም ቆንጆ ስልጠና እሱን ወስጄ እነግራቸዋለሁ። ፈርስት ታይም ላይ ግን በቃ ወርቅስ ብንትስ ምናምን ወርቅ አራግፌ እነሳለሁ። የመጣልኝ እድል በጣም ትልቅ ነው። ሰዎች የተቀየሩበት ነው ምናምን ህጋዊነቱን አይቻለሁ። ድመት አለችኝ እና ድመት የተሯሯጠች ስለሆነ ነው እንዳይረብሻችሁ። እና ስመለስ ብር አልነበረኝም ብያቸዋለሁ። ቤት ገብቼ ነገርኳቸው። በጣም ኤክሳይትድ ሆኜ ደስ ብሎኝ በቤት በስማ እኔ ጫማ ስሸጥ እንደዚህ አልተሰደብኩም። በጣም ተሰደብኩት በእውነት። ልትበይ ነው ደግሞ እንዲህ ብለው መጡ። ከረፈፍ ጅል አርበሽ ተማሪ ምናምን በጣም ሙድን የተያዘብኝ ማርያምን እንዴት እንደሳቁ ስማ። አሁን ነገራቸዋለሁ በእኔ ቀልድ ነው የሚስቁት። ግን ያኔ እናቴን ወዳታለሁ፣ ስለ ቢዝነስ ግን አታውቅም። እህቴን ወዳታለሁ፣ ግራጁዌት አድርጋለች፣ ተቀጥራ እየሰራች ነው። ስለ ቢዝነስ አታውቅም። ለድሃ ክፋቱ አማካሪው ድሃ መሆኑ ነው ይላል ሶል። እና በሰዓቱ እናቴ ብር እንዲሰጡኝ እንጂ ላማክራቸው አለ ጓደኛም አላማከርኩም። ከዚህ የሚያውቅ ሰው ነው መሆን ያለበት ይህንን ቢዝነስ የሚረዳ። ዞላ እንደዚህ የሚያወርቸው ከብዙ ሰው ተበድሬ ነው ጆይን ያደረግኩት። ብሩ ትንሽ ነው እንደምታዩት። ከኛ ቤት ከኛ ኑሮ አንጻር ግን የብዙ ጊዜ የብዙ ወራቶች ደሞዝ ስለሆነ እኛ ቤት ግን ትልቅ ነበረ። ያው ኑሮ ደግሞ እንደ ቤት አይደለም፣ እንደ ሀገር እንደ ኢንፍሌሽን ነው። እንደኛ ቤት ቢሆን አሁን ላይ ሰርቼ ምንም የሚረባ ነገር አልቀይርም ነበር ነው የምላችሁ። እና ተበድሬ ጀመርኩኝ ስልጠና ገዝቼ በጣም ኤክሳይትድ ሆኜ ደስ ብሎኝ ትልቅ ወኔ ይዤ ነበረ የመጣሁት። ከዛ በኋላ ስልጠናዎችን መውሰድ ጀመርኩኝ። ከስልጠናው በጣም ትልቅ ነገር ሀነስትልን ኤክስፔክት አላረኩም ነበረ። ከዛ ግን ሳይ እኔ ሀያል ሂደት የመጀመሪያ ኦሪንቴሽን ወስጄ በእውነት የተሰማኝ ስሜት በቃ ላይፍ ላይ ብዙ ገንዘብ ዋጋ ስላስከፈለን እንደ ቤተሰብም ልጅ ሆኜ በተለያየኋቸው ነገሮች። ምክንያቱም እናቴ ስታሳድገን በቃ ጠዋትም ስራ ትሄዳለች፣ ማታም ትሄዳለች፣ ከፋትም ደላትም ዝናብ ዘነበም ያን ሰባራ ጥላ ይዛ ስራ አትቀርም። ላይፍን በደንብ ኮሚትድ ሆና ነው ያሳደገችን። እና አትሊስት ገንዘብ ቢመጣ ምን እንደሚቀይር አውቃለሁ። እና ገንዘብ ሳሯሩጥ ነበረ። ከዛ ደግሞ በስልጠና ለካ ገንዘብ ጩራ ነው፣ የሚቀድም ደግሞ ማንነት አለ የሚቀድም ዋው። ከዛ ደግሞ የስልጠናው መሰረት ግቦቼን ሴት አድርጌ የፈልጋትን ሴት መሆን የሚያስፈልገኝን ማንነት መገንባት እና ያኛውን ሰውዬ ስትሆኑት ማንነቱ ሲመጣ። ምክንያቱም አሁን ያለ ህይወት፣ አሁን ያለ የገቢ ህይወት፣ አሁን ያለ የቤተሰብ ህይወት ባለ አስተሳሰብ ባለ አመለካከት ልክ ነው። ያ ሲቀየር የስ ኦፍኮርስ ያኔ በደንብ ላይፍ መቀየር ይጀምራል ማለት ነው። ሶ እኔ ነኝ መቀየር ያለብኝ። ስለዚህ ስልጠናዎችን እየወሰድኩ እስካሁን እስከ ሊደርሺፕ እስከ መሪነት 4ቱንም ስልጠናዎች በደንብ ወስጃለሁ። ረዝም ያለ ጊዜ በደንብ ዴዲኬትድ ሆኜ ብዙ ለውጦችን አምጥቼበታለሁ ማለት ነው። እና አሁን ላይ የምታዩትን ጽናት ለኑሮዬ፣ ለቤቴ፣ ለህልሜ የፈለጋትን አይነት መሪ ጥሩ ቲም እንደገነባ በተለይ ሊደርሺፕ ትሬኒንግን ኤቭሪ እንደ ኔትወርከርም እንደ ሰው በደንብ ያስፈልጋል። ሊደርሺፕንም ደግሞ ግጥም አድርጌ ወስጃለሁ ማለት ነው። ከዛ ደግሞ ሳይድ ዌይ ምን አለ ቢዝነስ ደግሞ አለ። ይህንን የገዛሁትን ስልጠና ሳስተዋውቅ ፕሮሞት ሳደርግ ደግሞ ካምፓኒው ይከፍለኛል ማለት ነው። በጣም አሪፍ እንዴ! ከዛ እሱ ብቻ ደግሞ አይደለም፣ ኢንዳይሬክት ቲም ገንብቼ ደግሞ ሁሌ ላስተዋውቅ ሳይሆን በቡድን ሽያጭ ከሚመጣም ደግሞ ይከፍለኛል። ሽልማቶችም አሉት። ኧረ ጉድ! ከዛ ደግሞ በቡድን ነው የሚሰራው። ይኸው በቡድን ስለሚሰራ ነው ከቤ ጋብዞኝ ገብቼ ሼር ማድረጋችሁ። በህብረት ነው የምንሰራው። አንዱ የአንዱን እኔ ገለጻ መስጠት እስክችል ድረስ ቁጭ ኖድ እንኳን በደንብ አደረግ ነበር። ኖድ እያደረኩኝ ገለጻ የሚሰጥልኝ አካል አለ። ከዛ በኋላ ገለጻ የሚሰጥልኝ አካል አለ። እሺ ገለጻ የሚሰጥልኝ አካል አለ። ከዛ በኋላ እያደረኩኝ እኔ እስክችል ድረስ ማስታወሻዬን እየያዝኩኝ የተማርኩት በሉት እየተማርኩኝም ጋብዤም ገና ሳይገባኝ ነው የምላችሁ። አትሊስት እንደሚጠቅም አውቃለሁ። ጋብዤ ይዘው ነው የምማረው። ዞላ ገለጻ ሲሰጥ በመሀል እኔ ያልገባኝንም እንደዚህ ነው እያልኩኝ አብረን የሰራ ነው ለማለት ነው። እና አሁን ላይ ኤክስፒሪየንስ ባይኖር ኤክስፒሪየንስ የምታመጡት ነገር ነው። እዚህ ቢዝነስ ላይ ኤክስፒሪየንስ አያስፈልግም፣ ዝም ብሎ ይሰራል እያልኳችሁ ሳይሆን በዜሮ ኤክስፒሪየንስ ጀምረህ ግን
እዚህ መማር ትችላለህ። እኔ ልምድ የለኝም፣ እስካሁን ዲግሪ የለኝም። ጫማ እየተሯሯጥኩኝ ከአንድ ጫማ 100 ብር 200 ብር ሲያደርግልኝ ነው እሱም 50 ብር እያተረፍኩኝ ምሯሯጥ የነበርኩ ልጅ እኔ የመጣሁትኝ እዚህ ኮሚኒኬሽን ስኪል አልነበረም። ኤቭሪቲንግ እዚህ የለመድኩት የተማርኩት ነገር ነው ለማለት ነው። ከዛሳ ቢዝነሱ ሼር ማድረግ ነው። ስልጠናውን ጎን ለጎን እየወሰድኩኝ ከአጎቴ ልጅ ጀመርኩኝ። ሰው ይሁን ብቻ አጠገቤ ላሉ ሰዎች ሼር አረኳቸው። አብረን እንደግ አይደለም ዋናው ነገር አድርጎላቸው ነው። እሺ ካሉ አብረን ደስ ብሎኝ አድጋለሁ፣ ካልሆነ ከሌላ ሰው ጋር አድጋለሁ። የኔ ማደግ አይቀርም። አብረን ብናድግ ግን በጣም ደስ ይለኛል። ከዛ አጠገቤ የምላቸው ሰዎች እዚህም ዛሬ ምን እንግዳ ካለ እንግዲህ አብረን እንደግ ተብለን ነው የተጋበዝነው። ዊሊንግሊ ያልገባችሁ ነገር ካለ እኔ ረዥም ሰዓት አውርቼዋለሁ የጋበዘኝን ሰው። ያልገባችሁ ነገር ካለ እንዳትፋቱት፣ ምንም ችግር የለውም። ከዛ በኋላ ሲገባን አንደርስታንድ ስናደርግ ደግሞ በደንብ እየገባን ትልቅ ኢንዱስትሪ ነው እየተማርን እንሄዳለን። ይኸው አሁን ራሱ ስንት የምማረው ነገር አለ መሰላችሁ። ከዚያ አጎቴ ልጅ ጋበዝኩት፣ መጣ፣ ሰማ መረጃ፣ ተመዘገበ፣ ጆይን አደረገ። አሁን ላይ ትልቅ ቲም አለው ማድረግ ይባላል። ለመጀመሪያ ጊዜ እኔ 2016 ብር ተከፈለኝ። ሼር አድርጌው ስልጠና ሲገዛ ካምፓኒው ገቢ ያገኛል። ካገኘው ገቢ ላይ ከፈለኝ። ጠቅጠቅ ስልክ ነበረ የያዝኩት፣ ምክንያቱም ያልነገርኳችሁ ታሪክ መመዝገቢያ ብር አጥቼ ስልኬን ልሸጠው ስል ተሰብሯል በዚህ አጋጣሚ እና በጠቅጠቅ ስልክ ነው መጀመሪያ የሰራሁት። ኔትወርከር ነው ይገ በባህላዊ መንገድ ማለት ነው። እና ያችን ጠቅጠቅ ስልክ ላይ ቴክስት ገባ ከንግድ ባንክ 2016 ብር የሚል በጣም አሪፍ ፎቶ አነሳሁት። ሜይ ቢ ፋይል ሼር ማድረግ የሚቻል ከሆነ ሼር አደርጋችኋለሁ በኋላ ላይ። ከዛ ፎቶ አነሳናት። ፓርትነር አለኝ ሳይድ ላይ አብዱል ከሪም ይባላል ምናምን። ከዛ እሱ ስማርትፎን አለው በዛ ሰዓት። ያቺን ስልክ ፎቶ አነሳኋት። ከዛ አይኖ 2016 የመጀመሪያ ክፍያ ነው፣ ጠቅጠቀ ስልክ ነው፣ በቃ ወደፊት የሚያልፍ የሚወራ ነው በሚለው ፎቶ አነሳሁት። 2016 ብር ሲገባ አካውንቴ ውስጥ የነበረው 2016 ብር ከ40 ሳንቲም 40 ሳንቲሙን በዛ ሰዓት ማውጣት ስለማይቻል መሰለኝ ከነበረኝ ችግር የተነሳ ባወጣው ደስ ይለኛል። የለኝም ብር፣ የደሃ ልጅ ነኝ እኔ ነኝ ቤት ውስጥ ተስፋቸው። እህቴ ተቀጥራ ግራጁዌት አድርጋ ተቀጥራ በ5000 ብር ነው መነሻ መሰለኝ ከግቢ ተሸልማ ነው የወጣችው። እና እናቴ የከፈለችውን ዋጋ አውቃለሁ። ቤተክርስቲያን ስትሄድ ሄዳ ልትሳል ነው የምትሄደው። በቃ ልጆቼን ሰው አድርግልኝ፣ በቃ ጥሩ ይግጠማቸው ምናምን ብላ። ኢማጂን እኔ አድጌ ትልቅ ሰው ሆኜ ለእኔ ቤተሰብ ስለት ትልቅ ደረጃ ይድረስ ተብዬ ማሳረፍ፣ ኧረ የኔ ለሁሉም ያርገው ማለት ባለባት ሰዓት እናቴ ማለት ነው። እና በዛ መስራት ጀመርን። በደንብ መጋበዝ፣ በደንብ ኮሚትድ መሆን፣ ሼር ማድረግ ጀመርን ማለት ነው። ከዛ ገቢ እያደገ መጣ፣ ቲም እየተገነባ መጣ። ዴዲኬሽን ያስፈልጋል። ነገ ጠዋት